set the pace when I'm running. I always take what I want and I always give it 100. Don't need a bank, no I'm funded. Play the game like it's nothing. I'm always thankful for something. Don't take for granted, stay humble. Now wake up, it's time to look at the enemy. Look in the mirror if he is no friend to me. It's not working out, maybe it's the chemistry. It's time to break up so I can make a better me. Better believe in your mind, cause it's everything. You can mold, shape, find almost anything. All it takes is some time and some clarity to find your identity. It's mind over everything. And when I feel like this, I'm immortal. 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 Don't be scared. Just open up, don't be scared. And if you get in my way, you gonna feel the wrath. Gotta say it to my face while he's looking back. Mirror breaks after math. When I hate, I attack. አይከባልልም የብረታ ሮሎ የቆንጆ ፋብሪካ ንብነሽ ወሎ ወሎ ያገባ ወሎ የሳነ ይኖራል ዘላለም ገለብሶ እየቃለ ባለ ቀሚስ ፊልም ሲሰራ ለመሆኑ እንዴት ነበር ጉዟችሁ የሚለውን እንዲነግሩን እባካችሁ የባለ ቀሚስ ደራሲና ዳይሬክተር ፍጹም ክብረትና የባለ ቀሚስ ፕሮዲውሰርና ዋና ተዋናይ ሚኪያስ ዮናስን ጋብዙልኝና ከነሱ በጣም ነው ማለት ነው። ከዛው ውጪ እንደ ታናሽ ወንድም እኔ ስተኛ ብቻ እየተኛ ሳዘው የታዘዘ ሲሰራልኝ የነበረው ሲኒማቶግራፈሩና ኤዲተሩ ሱራፌል መዝገበን በጣም እግዚአብሔር ይስጥልን። ፋዘር አንተ ባለበት ፊልሜን ስላስመረኩ ደስ ይለኛል ሁሌ። እንኳን ማውራት ይዟችኋል። በጣም አመሰግናለሁ ሁላችሁም እዚህ ስለተገኛችሁ። ይህን ስራ እንዲሳካ ከጎን የሆናችሁ ቤተሰቦቼ ሁላችሁ በጣም አመሰግናለሁ። ፊልሙ ተጀምሮ እስኪያልቅ ሁሌ ከጎን የሆናችሁ እኔ ለደገፋችሁ አይዞ በርታ ያላችሁ በጣም አመሰግናለሁ። ፍጹም ክብረት በጣም ወደው ጓደኛና በጣም ወደው ወንድም ነው። ከሱ ጋር እንሰራ መስራት በጣም ነው በጣም ጎበዝና አቅም ነው። በጣም ፍጹም ያመሰግናለሁ። ሲቀጥል እኔ እዚህ ጋር ለቆምኩበት ትልቁ ተጽዕኖ ያደረገው ፋዘር ነው። ፋዘር የሚቆይስ መስፍን ሰላም በጣም እንወዳቸዋለን። በዚህ አጋጣሚ እዚህ በጣም ደስ የሚል ፕሮግራም ላይ በመገኘቴ እግዚአብሔርን አመሰግናለሁ። ውድ ታዳሚዎች እንግዲህ ከመምህሩ ደቀ መዝሙር እንግዲህ ኮትኩተን ያሳደግናቸው የጥበብ ልምላሜ ንቁና ፈርጥ የሆኑ ልጆችን አፍርተናል። ከዛ ውስጥ እነሱ ናቸው። በጣም እኮራባቸዋለሁ። በጣም ነው ደስ የሚል። ይሄ ማለት ደግሞ ከስነ ምግባር ከዲስፕሊን ጋር
ጥበቡን በጣም ስለተቀዳጁበት ነው እና እግዚአብሔር የተመሰገነ ይሁን። እነሱ ደግሞ ሌላ እንደዚህ ይተካሉ፣ እንደዚህ እያሉ ይቀጥላሉ። እኛ ደግሞ ለእነሱ አስረክበን ወደ ቀጠለው እንሄዳለን። አይደለም ሽግግር ማለት ይሄ በጣም ደስ ያለኝ፣ በጣም ነው የምኮራባቸው በእነሱ ነው። መለክ ፋሽን ኒኮላስ ፋሽን ሱቅ አልተዘጋማ ገና ነው ሰዓት ሁለታቸውም ነው ስራ ይስሩ። ኒኮላስ ፋሽን ኢቨንት ኦርጋናይዘራችን ኢብሮ ፕሮሞሽን እና ኢቨንት ስፖንሰር ያደረገ እንዲሁም ባለቀሚስ ፊልም እናንተ ጋር እንዲደርስ በጣም ትብብር ያደረጉልን ቢጂአይ ኢትዮጵያ በቅዱስ ጊዮርጊስ ቢራ ስም ቢጂአይ ኢትዮጵያ የቢጂአይ ኢትዮጵያ ተወካይ ያለው አልመሰለኝም። እሺ እባካችሁ አሁን በጣም አመስግኑልኝና ፋዘርን በጣም እናመሰግናለን። ፋዘር እባካችሁን እያጨበጨባችሁ ሞቅ አድርጋችሁ ፍጹም እና ሚኪያስ እንግዲህ እስካሁን ድረስ በጉጉት ስትጠብቁት የነበረው በይፋ ልትመርቁት የሆነው ፊልም ሊጀመር ነው። ሊጀመር ለማየት ዝግጁ ናቸው? መልካም ቆይታ እንዲሆንላችሁ እመኛለሁ። ልክ ፊልሙ ሲጀመር መናገር የምፈልገው አንድ ነገር ምንድን ነው? ይህን ፊልም የእይታ ጊዜውን ቢረዝም ይህን ምርቃት በጣም እንደዚህ ቆንጆ አልቶ ያሳመረው ኢብሮ እንደ ወንድም እንደ ታናሽ ወንድም በጣም ማመስገን እፈልጋለሁ። ይሁና ሃፍዌይ ላውንጅ እንዲሁም ቴዲ ሲስተም ፊልም ዲስትሪቢዩተር የለም። ስለዚህ እኚህ የሀገር ትልቅ ባለውለታ ባሉበት የእሳቸው ልጆች የሆናችሁ እንዲሁም በጣም ብዙ ስራ የሰራችሁ ባካችሁ እንድትነሱልኝ ስማችሁን ስጠራ ደረጀ ስጦታው፣ ወንጌል፣ ቤስት ቦይ እና ክሊፑን የሰራ አስፋው ዘሪሁን፣ ፊልም ስኮር ኧረ ተውና ወንጌል ተው። ከዚህ በኋላ የምንጠራችሁ በሙሉ ክሩ ስለሆናችሁ እዚህ መድረክ ላይ በኋላ የግሩፕ ፎቶ ስለሚኖረን ከዛ አስፋው ዘሪሁን ፊልም ስኮር፣ በነገራችን ላይ ደረጃ ኮኦርዲኔተር ነው። ወንጌል ቤስት ቦይ እና ክራፍት ነው። አስፋው ዘሪሁን ፊልም ስኮር፣ ዮናስ ሰሚራ ጥላሁን ሚቺ ሜካፕ፣ ዮናስ አብርሃም ፕሮዳክሽን አሲስታንት፣ ማቴዎስ ሀብቴ ፈርስት ከት ኤዲተር፣
ቶማስ ዮሴፍ ረዳት ካሜራና ረዳት ድምጽ ሱራፌል መዝገበ ኤዲቲንግ እና ከለር አማኑኤል ገብረመድህን ሎኬሽን ማኔጀር አርት ዲዛይነር እና ካስቲንግ አማኑኤል በጣም ብዙ ስራዎች ላይ ከዚህ በፊት ተሳትፏልና በጣም ብዙ የቴሌቪዥን የማስታወቂያና አብዱል ፈታም ከዚህ በፊት በጣም ብዙ ስራዎች ላይ ተሳትፏል። መቅደላዊት ግርማ ኮስቲም ኮንቲኒቲና ረዳት ፕሮዲውሰር መቅደላዊትም እንዲሁ ከዚህ በፊት በርካታ የፊልም ስራዎች ላይ ተሳትፋለች በተለያየ ሙያ። ሱራፌል መዝገበ ዳይሬክተር ኦፍ ፎቶግራፊ እሺ ኢብራሂም ከድር ኢብሮ ፕሮሞተርና ካስቲንግ በርካታ ፊልሞችን ፕሮሞት በማድረግ የሙዚቃ አልበሞችን ኮንሰርቶችን እና የበዓል የቴሌቪዥን ፕሮግራሞች ላይ በጣም ብዙ ተሳትፏል ኢብሮ። አሁን ተዋናያኖቹን እንጥራ። ዮናስ ህንደያ ትወናና ፕሮዳክሽን ኮኦርዲኔተር መቅደስ አሰፋ ምኞት ነብየ ልዑል ምኞት ነብየ ልዑል አልኪዳን ገዛኸኝ አክሱማዊት ገብረመድህን ዊንታና ታደሰ ዊንታና ከዚህ በፊት FBI 3 ምትኬ 3ኛው አይን ላይ በትወና ተሳትፋለች። ዊንታና ታደሰ ታምራት ተመስገን ትወናና ሳራ ከዚህ በፊት በርካታ ፊልሞች ላይ በሳምና በትወና ተሳትፏል። ያባች ያራዳልክ 3 FBI 3 በዛፋንትና አስመኪን በጉማ ፊልም ሽልማት 2010 ተስፋ የተጣለበት የዋንጫ ተሸላሚ ነው። ታምራት ተመስገን በጣም ልክ ነው። አሁን ወደ መሪ ተዋናዮች እንሂድ። ሚኪያስ ዮናስ ተዋናይና ፕሮዲውሰር መስፍን ኃይለ ኢየሱስ እንደው ሳይህ ገና ሳቅሳቅ ይለኛል። ሰላም ተስፋዬ ሰላም ጀግና ጎበዝ ሌላኛው አድባር ደረጀ ኃይሌ ደራሲና ዳይሬክተር ፍጹም ክብረት
ከዚህ በፊት በሀገር ህዝብ ድርሰትና ዳይሬክቲንግ በዛፍራን ዳይሬክቲንግ አንድ ሁለት በድርሰት ስራ ላይ ተሳትፏል። ፍጹም ክብረት። እሺ ፋዘር እዚህ ያሉ አንድ ሰርፕራይዝ ልናደርግ ነው። እንግዲህ ከርሶ በመቀጠል እዚህ ያለ ትልቅ ባለሙያችን እንደውም ከቴሌቪዥን ወጥቶ በአካል ያወቅኩት ጊዜ እንደውም ቴሌቪዥን ጉድ አረገ ደሬ ያንተ ማንነት ያንተ ጉብዝና ያንተ ስጦታ ከቴሌቪዥን በላይ ነው። በቅርብ ደግሞ ሲያውቁ ምርጥ ግሩም ሰው ነህ። ደሬ ላንተ ሰርፕራይዝ አለ። ከፋዘሮች ተቀበል። Thank you. እንግዲህ ክቡራንና ክቡራት እሺ አዎ እጅግ በጣም ደስ የሚል ምሽት ደስ የሚል ፊልም ደስ ብሎ አምነንበት ወደን በፍቅር ለፍቅር ስለ ፍቅር የሰራነው ፊልም ነው። ይሄ ስጦታ የሁሉም ሰው ስጦታ ነው። የኔ አይደለም። የሰላም ነው፣ የመስፍን ነው፣ የታምራት ነው፣ የአማን ነው፣ የሚኪያስ የፍጹም የሁላችሁም ነውና እኔ ይሄንን ስጦታ በየቤታችሁ አንድ ቀን እንድታረጉት በጣም በጣም የማመሰግነው። ይህ ክሩ በጣም ለሌሎች ትምህርት የሚሰጥ በመከባበር በፍቅር በመተሳሰብ የሰራነው ፊልም ነውና ሌሎች ፊልም የምትሰሩ ከዚህ በፊት የሰራችሁ ለመስራት ፕሮግራም ላይ ያላችሁ ከዚህ ክሩ የምትማሩት ብዙ ነገር አለ። እነ ኢብሮና አማን ሁላችንም በፍቅር ነው የሰራነውና በጣም በመከባበር የሚሰራ ነገር እንዲህ እንደዛሬ ታዩታላችሁና እጅግ በጣም ደስ የሚል ነው። ፋዘር ውጤትህን እያየኸው ስለሆነ አንተ ልትከበር ይገባሃል። ደረጀ መታሰቢያ እዚህ ያላችሁ ጥበቡ አፍቃሪዎች ሁሉ ልትመሰገኑ የሚገባ ነው። ካላችሁ ጊዜ ሰውታችሁ ይህንን ነገር ለማየት መምጣታችሁ በራሱ ሰላም እኔ ስላልተሰጠኝ የማወራው ነገር አይ ደሬን ሰዓት ነው ያዘጋጀው እና በጣም አክቹዋል ሰው ነው። ደሬ 2:30 ተቀጥሮ ለቀረጻ አማን 2:30 እንድትገኝ ብሎት ባልደራስ ነው ስቱዲያችን የነበረውና ከየት ነበር ከተወረ ከኃይሌ ጋርመንት እኛን ይቀድመናል ባልደራስ ለመድረስ በድል እና በጣም የሰዓት አጠቃቀሙ በጣም አስገራሚ ስለነበር ነው ሰዓት ተዘጋጀለት። በጣም እናመሰግናለን። እሺ ደሬ እንግዲህ ሁላችሁም እጅግ በጣም ጥሩ ስራ ነው የሰራችሁት። እናመሰግናለን። ስለዚህ ክቡራትና ክቡራን ባለ ቀሚስ ኮሜዲ እና ድራማ የሆነ ፊልም ዛሬ አይታችኋል። ጓደኞቻችሁን፣ ቤተሰቦቻችሁን የምትወዷቸውን በሙሉ ጋብዙ። የፍጹም ክብረት ፊልም ነው። ደራሲና ዳይሬክተሩ በጣም ጥሩ ስራ ነው የሰራልን ፍፄ። እንግዲህ ወደፊት ደግሞ ሁላችንም በሌላ ስራ እናያቸዋለን። በጣም እናመሰግናለን። ፈጣሪ ያክብርልን። በሰላም ግቡ።